አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቆንጆ ኬክ አብረን እንሰራለን ማለት ነው። ይህ የሚያስፈልገን ግብአቶች ደግሞ ወተት፣ ዘይት እና እርጎ እና ደግሞ 3 እንቁላል፣ ቬኒላ ያስፈልገኛል፣ ቤኪንግ ፓውደር ያስፈልገኛል፣ ሙከሰራት። ዛሬ የምንሰራው ቆንጆ ኬክ በሙከሰራት እና እኔ ያዘጋጀኋት አለችኝ። እዚህ ጋር አሰራሩን አሳያችኋለሁ ሌላ ጊዜ። አልሚሂም እዚህ ጋር እንደምታዩት 3 እንቁላል ሰብሬ መታዋለሁ ማለት ነው። በኬክ መንቻ እንዲህ አድርጌ 3 እንቁላል ከሰበርኩኝ በኋላ በኬክ መምቻ ነጣ እስኪልልኝ ድረስ በደንብ አድርጌ እመታዋለሁ ማለት ነው። ትንሽ ነጣ ሲልልኝ ጊዜ ስኳር እናደርግበታለን። እንደምታዩት ስኳር እናደርጋለን ማለት ነው። እቺ ኩባዬ አጭር ናት። አሁን እዚህ ጋር ግማሽ ኩባያ ማለት ነው ስኳር የተጠቀምኩት። እዚህ ጋር ደግሞ ግማሽ ኩባያ ወተት አለኝ። ሩብ ኩባያ የሚሆን ደግሞ ዘይት አለኝ ማለት ነው። ኩባያ ትልቁ አይደለም የተጠቀምኩት ዛሬ በአጭሯ ኩባያ ስለሆነ ነው እንዲያርጌ የለካሁት። አልሚሂም እንዲያድርጌ እመታዋለሁ። ስኳር ብዙ ለማይፈልግ ሰው በኬክ 2 ሲኒ ይበቃዋል። እናንተ እንደየቤታችሁ፣ እኛ ስኳር እንወዳለን በኬክ። አልሚሂም እንዲህ አድርጌ በደንብ አድርጌ አዋሃጄ ከመታሁት በኋላ ስኳሩንና ሁሉንም በኬክ መምቻዬ በደንብ አድርጌ ከመታሁት በኋላ እንደምታዩት ከሆነልኝ በኋላ ከዛ በዚህ መልኩ አድርጌ እንትን ካልኩት በኋላ አሁን እርጎ እንጨምራለን ማለት ነው። እርጓችንን ከጨመርን በኋላም ወተታችንን እንጨምራለን ማለት ነው። አሁን እርጎ እናረግና እንደምታዩት አድርጌ እርጎዬን ግማሽ ኩባያ ትሆናለች። እቺ ግማሽ ኩባያ ማለት ነው። ግማሽ ኩባያ እርጎ እናደርጋለን። ከዛ ወተቱንም አድርገን አንድ ላይ ደግሞ እናዋህደዋለን ማለት ነው። እንዲህ አድርጌ በደንብ አድርጎ አሁንም ይመታልኛል ማለት ነው። በዚህ መልኩ አድርጎ በደንብ አድርጎ ከመታልኝ በኋላ አሁን ዱቄታችን 2 ኩባያ ባያችሁት ኩባያ 2 ኩባያ አድርጌ ነበር። ከዛ እንደምታዩኝ እዚህ ጋር ቤኪንግ ፓውደር 1 የሾርባ ማንኪያ አደርጋለሁ ሙሉ ማለት ነው። ከዛ በደንብ አድርጌ እንደዚህ አድርጌ አዋህደውና ትንሽዬ ጨው ደግሞ እነሰንስበታለሁ ማለት ነው ላዩ ላይ። ከዛ በኋላ ወደ እዛ ጋር ያዘጋጀነው ግብአታችን ውስጥ እንከተዋለን ማለት ነው። አሁን እሱ ብቻ ነው የቀረን። እንዲያርጌ ካዋሃድኩት በኋላ እንጨምራለን እንደዚህ አድርገን ማለት ነው። እዚህ ላይ ለሁለት እንከፍለውና ዱቄቱን እያየን እንጨምራለን ማለት ነው። አሁን ምንድነው ቶሎ ብለን በኬክ መምቻው ካደረግነው ይቦንብናል። እንዲያርገን ትንሽዬ እናዋሃደዋለን ማለት ነው። በማንኪያ ወይም በፕላስቲክ ማንኪያ እናንተ ባላችሁ እንዲያርገን ካዋሃድነው በኋላ አንድ ጊዜ ደግሞ እንመታዋለን ማለት ነው። አያችሁት? አሁን አይቦንብንም። በትንሹ በስሱ አድርገን እንደዚህ አድርገን እንመታዋለን። ከዛ ካነሰብን ትንሽ ደግሞ ዱቄቱን እንጨምራለን። እኔ ልኬቱን አውቄ ጨው ያዘጋጀሁት ከዚህ በላይ አይፈልግም። አልሚም እንዲያርጌ ከመታወት በኋላ ወደ
መጋገሪያችንን ደግሞ የገበታ ቅቤ በደንብ አድርገን እንቀባዋለን ማለት ነው። በደንብ አድርጎ እንደዚህ ከመታልን በኋላ ትንሽ ደግሞ የምትጋግሩበትን ኦቭን ትንሽዬ ታግሉታላችሁ። ኬክ ከመክተታችሁ በፊት መጀመሪያ ግሎ ቢጠብቅ አሪፍ ነው። ከዛ ትቀንሱትና እሳቱን በቀስታ ግማሽ ሰዓት ቫኒላ እናደርጋለን። አሁን ለእንቁላሉም ለምንም ሽታ እንዲያጠፋልን ትንሽዬ የስኳር ማንኪያ ታክላለች ያልኩባት እሱን አደርግና እንደገና ትንሽዬ እመታዋለሁ። ካላስ ከል ደግሞ አቾቶም አሪፍ ነው ይነፋው አለም የሽታውን የሚያጠፋልናል። የእንቁላሉን ሽታ በደንብ አድርጎ ነው የሚያጠፋልን። አንሚም አንድ ደቂቃ እንዲያደርገውና በቃ خلاص አሁን ወደ መጋገሪያችን እናደርገዋለን ማለት ነው። አሁን ይበቃዋል። እንዲያድርጌ የመጋገሪያችን እንዳልኳችሁ የገበታ ቅቤ ቀብቼዋለሁ። ትንሽዬ ዱቄት ደግሞ አነስንሼበታለሁ እንዳይዝብኝ። አይዝም ግን በቃ እንደዛ አድርጌ ተጠቅሜያለሁ። እንዲያርጌ ደግሞ ጥጥ አድርጌ መጋገሪያዬ ላይ አድርግና እንከተዋለን ማለት ነው። ይሄ እዚህ ጋር ያዘጋጀሁትን የምታዩትን የምነሰንስበት ከላይ እኔ ራሴ ነኝ በዱቄትና በስኳር በገበታ ቅቤ አድርጌ እሽት አድርጌ ነው የሰራሁት። በጣም ነው ቆንጆ። ለዲኮርም ስትበሉትም ስኳር ስላለው ጣዕም ስላለው እንዲያርጌ እዚህ ጋር ደግሞ ሙከሰራት ሰባብሬ አዘጋጅቼ ነበር እነሰንስበታለሁ ማለት ነው። እንዲያርጌ ሲበላ በጣም ነው የሚጥመው። ወላሂ ቅመሱት እናንተም እንደዛ ሰርታችሁ። ይሄም እንግዳ ሲመጣባችሁ ራሱ አሪፍ ነው ከውጪ ከመግዛት ቤታችን እንደዚህ አድርገን ሰርተን እንግዳ መቀበል እንችላለን ማለት ነው። አልሙሂም እንዲሆኑ ደግሞ ኬክ ወጥቶልኛል ማለት ነው። ያማረ ኬክ እናንተም እንዲያርጋችሁ ሞክሩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።